ኢየሱስ ክርስቶስ ጌታ ነው። ስላየኋችሁ እጅግ በጣም ደስ ብሎኛል። አብሬያችሁ ባሳለፍኩት ጊዜያትም በጣም ብዙ ተጠቅሜያለሁ። ኦንላይን በጣም ጥሩ እድል ነው በዚህ ዘመን ላለ ነው። ግን ደግሞ በአካል እንዳለ የለም። ክብር ለጌታ ይሁን። አሜን አሜን። በኦንላይን የምትከታተሉ የዚህን ቤተክርስቲያን ጸጋ የምትካፈሉ በአካል ብትመጡ በቃ ነፍስ አይቀርላችሁም። እጅግ በጣም ብዙ ተጠቅሜያለሁ። ጌታ ይባርካችሁ። ወደ ነገሬ ከመግባቴ በፊት ከቤተሰቤ ሰላምታ አምጥቻለሁ። ፓስተር ገኑ እንዳለው ባለቤቴ ፓስተር ጃን ተንበርክኬ እጅም ጭኖ ባርኮኝ ተከናወኝ ብሎ ኔላከኝ እየተከናወንኩ ነው። ክብር ለጌታ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን። ዛሬ ደግሞ እግዚአብሔር ወደ አዘጋጀልን በልቤ ውስጥ ወደ አስቀመጠው ይሄን ጉባኤ ይመጥናል ብዬ አብሬያችሁ ኦንላይን ብዙ እንዳገለገለ ሰው አብሬያችሁ እንደምካፈል ሰው ፓስተር ገኑን ከልጅነት አብረን እንደማሳለፍ የሆነን መልእክት ጌታ በልቤ አድርጓል። እሱን አካፍላችኋለሁ። እስኪ አሜን በሉ። እንደ ቤሪያ ሰዎች ልባችሁን ሰፋ አድርጉ። አሜን ሃሌሉያ አሜን። ኢየሱስ ጌታ ነው። አሜን። የእግዚአብሔር ቃል ሕያውና ምንድነው? የሚሰራ ነው አይደለ? ኢየሱስ ምን አለ አንድ ስፍራ ላይ ዮሐንስ ወንጌል ላይ እኔ የምነግራችሁ ቃል ምን አለበት አለ? መንፈስም አረ አሜን መንፈስም ሕይወትም። እስኪ እንድገሙት መንፈስም ሃሌሉያ። ይሄ ቃል ያው ቃል ነው። ይሄው ቃል የምንዘምረው ቃል ነው። ይሄ ቃል የምንሰብከው ቃል ነው። ይሄ ቃል ካውንስል የምናደርግበት ቃል ነው። ስለዚህ ይሄ ቃል ምን አለበት? መንፈስም ሕይወትም አለበት። ዛሬ ሕይወት ትካፈላላችሁ። ዛሬ መንፈስን ትካፈላላችሁ። ቃሉ ውስጥ ስላለ ፕሪንሲፕል ስለሆነ ኢየሱስ ያድናል። ሃሌሉያ። የእግዚአብሔር ቃል ከሚቀልባቸው ወገን አይደለንም። የእግዚአብሔር ቃል ፊደል ከሚሆንባቸው ወገን አይደለንም። እስኪ ይሄ ጉባኤ አሜን ይላል። እስኪ አሜን በሉ። ይሄ ቃል መንፈስ ሆኖ ይሰራል። ሃሌሉያ። ስለዚህ ይሄን ጉባኤ የሚመጥን ብዬ በልቤ ያስቀመጥኩትን የእግዚአብሔርን ቃል አምጥቻለሁ። የጌታ መንፈስ በመካከላችን አለ። እስኪ አይኖቻችሁን ዝጉና አሁን በተናገርኩት ሐሳብ ላይ ልባችሁን ፕሪፔር አድርጉ። ሃሌሉያ። አዘጋጁት። አትለፈኝ በሉት። እስኪ አትለፈኝ። ከኔ ከጠበቃችሁ ጥሩ አይደለም። ከእግዚአብሔር ከጠበቃችሁ ትቀበላላችሁ። ማንንም የማይንቅ ሃሌሉያ ክቡር የሆነ እሱ ሊልቅ እኛ ልናንስ የተገባው የናዝሬቱ ኢየሱስ በመንፈሱ ጉልበት በመካከላችን አለ። ሃሌሉያ። እንድናመልከው ጸጋውን የሰጠን በመካከላችን አለ። እናመሰግንሃለን እግዚአብሔር አባት ሆይ በጌታ በኢየሱስ ስም ክብርና ምስጋና እንሰጥሃለን። ዛሬም አንለምድህም። ሃሌሉያ። ዛሬም በተናጋሪዎች አንመዝንህም። አንተ ትልቅ ነህ። ሃሌሉያ። አንተ ለሚፈልጉ ሁሉ ጊዜ ትገኛለህ። ሃሌሉያ። አንተ መልካም አምላክ ነህ። ሃሌሉያ። ላስት ዊክ እንደሰማነው ሃሌሉያ ትባርካለህ ጌታ ሆይ ትባርካለህ። ሪችሊ ብለስድ ታደርጋለህ። በቃልም በነገርም እንድንከናወን ስንፈልግ ትገኛለህ። ስለዚህ እናመሰግንሃለን። ወንዶች ልጆች ያመሰግኑሃል። ሴቶች ልጆች እናመሰግንሃለን። ክብር ሁሉ ለታላቅነት ይሁን። በዚህ ሊሆን ያለውን ሁሉ ተረከብ። መንፈስ ቅዱስ እኔንም ተናጋሪዋን ተረከብ። በታላቅ ትህትና ሐሳብህን ማስተላለፍ እንድችል እርዳኝ በጌታ በኢየሱስ ስም አሜን። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ደህና ናችሁ አይደለ? ድንቅ የሆነ ጌታ መንፈስ አለ በዚህ። እኔ ተለቅቄያለሁ። ቴንክ ዩ ስለተቀበላችሁ። ኢየሱስ ጌታ ነው። ዛሬ የምንነጋገረው የጠራንን በማወቅ መጠራትን ማጽናት። ሃሌሉያ። የጠራንን በማወቅ መጠራታችንን ወይ መጠራትን ማጽናት። ስር እንሰዳለን ዛሬ። ሃሌሉያ። የሚያዋጣን እሱ ብቻ ነው። ኢየሱስ ጌታ ነው። ይሄ ብቻ ነው የሚያዋጣን።
አሜን ትላላችሁ? ይሄ ብቻ ነው የሚያዋጣ። የምናየው ክፍል ሁለተኛ ጴጥሮስ ምዕራፍ 1 የተወሰኑ ቁጥሮች እናያለን። ሃሌሉያ። በጌታ ስም አነባለሁ ከቁጥር 1 ጀምሮ። ሃሌሉያ። በአዲሱ ትርጉም አነባለሁ፣ በጣም ለማብራራት ስለሚቀለኝ በዛ ስለሆነ የተዘጋጀሁት። የኢየሱስ ክርስቶስ አገልጋይና ሐዋርያ ስምዖን ጴጥሮስ በአምላካችን በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበላችሁ። ስቴፕ ባይ ስቴፕ ነው የሚሄደው። ከላይ ምን ይላል? ኢየሱስ ክርስቶስ የኢየሱስ ክርስቶስ አገልጋይ ሐዋርያ ስምዖን ጴጥሮስ ነው የሚጽፈው። እንደምታውቁት የጴጥሮስ መጽሐፍ አንድን ሁለቱንም ብታዩት ሁሉም ቦታ ላይ ኦልሞስት ስለ ክብር ብዙ ይናገራል። አንድ ክብር 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 የሚለው ነገር አለ። እሱ ልቤን ይዞ ነው ይሄን ነገር ሳይ በመጠራት ውስጥ ስላለው ትልቅ ማስተዋል ስለሚጠይቅ ዲሲፕሊን ስለሚጠይቅ ህይወት ልቤ ተወሰደ። እስኪ አሜን በሉ። ምንድነው ከሌሎቹ መጽሐፍ ተለይቶ ክብር 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 የሚለው? እናንተ ምዕራፍ አንደኛ ጴጥሮስን ሁለተኛ ጴጥሮስን አንብቡት። ከዚያው መግቢያ ስለማደርግላችሁ ማለት ነውና ከዛ ተነስቼ ለኔ ጠቅልዬ የወሰድኩት የሚናገርበት ሐሳብ እዚህ ላይ እንደሆነ ለኔ ገባኝ። የገባኝን ነው ማካፍላችሁ። ስለዚህ ቁጥር 1 ወደ ታች ወረድ ብሎ ምን ይላል? በአምላካችን በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበላችሁ ይላል። አረ አሜን። እኛ የተቀበልነውን አይነት ክቡር እምነት ለተቀበላችሁ ለናንተ ምክር አለኝ ይላል። እስኪ አሜን በሉ። እነ ጴጥሮስ የተቀበሉት ክቡር እምነት ምንድነው? ለምን ክቡር አለው? ሃሌሉያ። እዚህ ክፍል ላይ 3 ነገሮች ይናገራል። ክቡር ይላል፣ እምነት ይላል፣ እንደተቀበልነው ለተቀበሉ ይላል። እዚህ ቁጥር ላይ እስኪ አሜን በሉ። ክቡር ይለዋል፣ እምነት ይለዋል፣ እንደተቀበልነው ለተቀበሉ ብሎ ይላል። እዚቹ ሐሳብ ላይ ክቡር የሚለው ምንድነው? እኔ ሳየው ይሄ ክቡር የሚለው ሐሳብ ወገኖቼ ጴጥሮስ የሚናገረው በጣም ፕሪሸስ ይለዋል። ፓስተር ውድ ይለዋል። ያየውን ማለት ነው። ውድ ነው፣ ልገልጸው አልችልም። ይሄ እኛ የተቀበልነው ክብር አረ አሜን በጣም ፕሪሸስ ነው፣ አስደናቂ ነው። ግሎሪየስ ነው የሚለው አይገልጸውም፣ ፕሪሸስ ነው ይለዋል። ሃሌሉያ። አያችሁ፣ ስለተቀበልነው ነው የሚናገረው፣ ስለ እግዚአብሔር ግሎሪ አይደለም፣ እኛ ስለተካፈልነው። አሜን ሃሌሉያ። ያን ክቡር ህይወት አለ። ሃሌሉያ። በአምላካችን በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበላችሁ። ክቡር የሚለውን ከገባን ወደሚቀጥለው እምነት ወደምንለው ሲንሄድ ደግሞ ሞር ይገባናል። ስለዚህ እናንተ የተቀበላችሁት እምነት ምንድነው አለ? ክቡር ነው አለ። እስኪ ክቡር ነው በሉ። የተቀበልነው እምነት ክቡር ነው። ሃሌሉያ ሃሌሉያ። ብዙ አይነት እምነት ባለንበት ዓለም ነው ያለነው። ብዙ አይነት አማልክት በሚመለኩበት ዓለም ነው ያለነው። ያመነውን እንኳን ልባችንን ስቦ ሳናቀው ብዙ ነገር ጣዖት የሆነብን ዓለም ነው ያለነው። ጴጥሮስ ፎከስ እንድናረግ ያሰበው ምክር አለ እዚህ ላይ። አሜን። አንድ ክቡር እምነት እኛ ተቀብለናል አለ እንደ ሐዋርያ። እንደኛው አይነት ክቡር እምነት ደግሞ ለተቀበላችሁ ለናንተ አብ መሴጅ። አሜን አሜን። ስለዚህ ይሄንን እምነት ምን አይነት እምነት ነው? በጣም ይከብዳል ለዚህ ቤተክርስቲያን ማስተማር፣ ግን በጣም ትውት ሆነን እንሰማለን። ምን አይነት እምነት ነው ይሄ? እምነት ውድ ዋጋ የተከፈለበት። ሃሌሉያ። እግዚአብሔርን ውድ ዋጋ ያስከፈለ የመንፈስ ቅዱስን አልቲሜት አሰራር የእግዚአብሔርን ታላቅ ኃይል ያንቀሳቀሰ። እስኪ አሜን በሉ። ዋጋ ተከፍሎበት ያገኘነው ነው።
እሱም ልጁን ኢየሱስ ክርስቶስን ስለኛ ሕያው መስዋዕት አድርጎ የሰጠበት ነው። መስዋዕት ለብቻ ነው፣ ሕያው መስዋዕት ለብቻ ነው። አሜን። ይሄ መስዋዕት እስካሁን ድረስ ሕያው ነው። እስኪ አሜን በሉ። ኧረ አሜን በሉ። ሕያው ለብቻው ነው፣ ሕያው መስዋዕት ለብቻ ነው። ፒተር የሚያወራው ይሄ መስዋዕት ሕያው ነው እያለ ነው። አሜን። ስለዚህ አለ በግለት ነው የምነግራችሁ። ይሄ እምነት ግለት አለበት። የሚራራልን ሊቀ ካህን በእግዚአብሔር አብ ቀኝ አለ፣ ሕያው ስለሆነ እስኪ አሜን በሉ። ይሄን እምነት ስለተካፈልን ማርካ ፓርዲ ላቫቲያ ማሳርዶቤ ኢላክራማና ሳንዲያ ይሄ የሚያወራው እውነት ዝም ብሎ አይነት እምነት አይደለም። የትም አይገኝም ሌላ ቦታ እንደሚገኘው ከመስማት የሚገኝ ነው አለ። መስማትም በእግዚአብሔር ቃል የሆነው ነው አለ። ጉባኤው እስኪ አሜን ይላል። በዛ ቃል ውስጥ የታጨገ እግዚአብሔር በዓለም ላይ ኢንቨስት ያደረገው ክርስቶስን በማወቅ በመቀበል በመስማት የራስ በማድረግ የሚገኝ እምነት ነው። ሃሌሉያ አሜን እንላለን። ስለዚህ እኔ ስነግራችሁ አለ ይሄንን ክቡር እምነት ስነግራችሁ እኛ የተቀበልነውን የተቀበላችሁ ትሆናችሁ። ጨካኝ አዘቅዝቆ ስለ ኢየሱስ መስዋዕት የሚያስደርግ ኮምፕሬንድ አድርጎታል፣ ገብቶታል። በኢየሱስ ስም ይሄ መንፈስ እዚህ ጉባኤ ውስጥ ዛሬ ይገለጥ። ኮምፕሬንድ አድርጎታል። ቃላት እየፈለገለት ነው። አዲሱን ትርጉም የተጠቀምኩት ለዚህ ነው። እሱን እምነት ለተቀበላችሁ ነው የምጽፍላችሁ። ሃሌሉያ። እንደተቀበልነው ለተቀበላችሁት ይሄ ጉባኤ እነ ፒተር እንደተቀበሉት የሚቀበል ወይም የተቀበለ ነው ብዬ መጥቻለሁ። መልእክተኛ ነኝ። እስኪ አሜን በሉ። በዚህ ልክ እግዚአብሔር አይተኛል እንዴ ልትሉ ትችላላችሁ። መንፈስ ቅዱስ ሰዎችን ይልካል። ሃሌሉያ። ያ አይነት እምነት ያለበት ሰው የሚጠበቅበት የላይፍ ስታይል አለ። አሜን እንላለን። የህይወት ዘቤ አለ። ኳሊፋይድ የሚያደርግ የህይወት ዘቤ አለ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ያድናል። ስለዚህ እምነት የሚለውን አይተናል። ወደ ቁጥር 2 እንምጣ። ይሄ ክሊር ከሆነ ቁጥር 2 ላይ ምን ይላል? አብራራዋለሁ። እግዚአብሔርና ይላል ከዛ እንደመጣ ጌታችን ኢየሱስን በማወቅ ጸጋና ሰላም ይብዛላችሁ ይላል። ሌላው ክቡር የሆነውን ነገር ሲያሳየን ስለ ጸጋና ስለ ሰላም ይናገራል። አሜን ትላላችሁ? አያችሁ፣ አሁን አስይዣችኋለሁ። ፒተር ኮምፕሬንድ ያደረገው አንደርስታንድ ያደረገውን ክቡር እምነት ከያዛችሁልኝ ይሄ የሚያወራው ጸጋና ሰላም እኔና እናንተ ወይም ሌላ ሰዎች ዝም ብሎ ለምደነው እንደምናወራው አይደለም። በዚህ ኮንቴክስት ሻሎም የሚለውን ቃል ሁላችንም እንደምናውቀው ከእስራኤል የመጣ ነው። ይሄ በጣም ለኛ ቅርብ ነው። በተለይ ለእንደዚህ አይነት ጉባኤ አሁንም ድረስ ባይዘው ሻሎም ይላሉ ያላመኑት ታውቃላችሁ። ያ ፒተር ይሄንን ሰላም አይደለም የሚናገረው። አረ ጉባኤው አሜን ይላል። ይሄን አይነት ሰላምታውን አይደለም የሚናገረው። በልጁ በክርስቶስ ኢየሱስ የመጣው ሰላም፣ ዓለም የማትሰጠን ሰላም፣ ኢሳይያስ የተናገረለት በ9ኛው ምዕራፍ ያ ሰላም፣ የሰላም አለቃ ተብሎ የታየው ያ ሰላም፣ ማዕበሉን ወጀቡን ጸጥ የሚያደርገው የሚያውቅበት ያ ሰላም እነ ጳውሎስ በመገለጥ ሲናገሩት በፊልጵስዩስ ምዕራፍ 4 ላይ ጌታ በነገር ሁልጊዜ ደስ ይበላችሁ ደግሜ እምላለሁ እያለ አውርቶ ጌታ ቅርብ ነው፣ በነገር ሁሉ በጸሎት በምልጃ በምስጋና ነገሮቻችሁን አስታውቁ እንጂ በአንዳች አትጨነቁ አለና አይምሮን የሚያልፍ ልብን የሚጠብቅ ያ ሰላም፣ አሜን፣ ይሄን ሰላም ነው የሚናገራቸው። ምክንያቱም ፒተር አይታችሁት ከሆነ ገና ከምዕራፍ 1 ሲመጣ ሊሄድ ነው፣ ሊንደረደር ነው፣ ወደ ሞት ሊሄድ ነው። ስለዚህ ደጋግሜ በአዲሱ ምዕራፍ ምንድነው የሚለው? በአዲሱ ትርጉም ይጎተጉታቸዋል ይላል። ጉትጉት እኔ ልሄድ ነው፣ እንዴት መኖር እንዳለባችሁ እንድታውቁ ላስታውቃችሁ ፈልጋለሁ።
ከናንተ ጋር ያለው ኢየሱስን በመቀበላችሁ ይሄን ክቡር እምነት በመቀበላችሁ ምክንያት ያገኛችሁትን ሕይወት እናንተ ጋር ያለው ሰላም እናንተ ጋር ያለው ጸጋ እስኪ አሜን በሉ። ዝም ብሎ አይደለም፣ ዲፕ ገብታችሁ ማየት አለባችሁ። የሰላሙ አይነት ይላችኋል። ሃሌሉያ። በምንም ነገር የማይናወጥ ነው፣ አንሸከብል ነው። አሜን ሃሌሉያ። የማይናወጥ ነው፣ የጸና ነው መሰረቱ። ለዚህ ነው በመንፈስ ቅዱስ ኃይል ጳውሎስ ሲጸልይ ይጠብቅ ይላል። ሂዝ አ ጋርደር። አሜን። ይጠብቃል። አንድ ነገር ሲመጣ አስተሳሰባችንና ልባችንን የህይወት መውጫ የሆነው ልባችንን ነገሮችን ምናቀነጃጅበትን ሐሳባችንን ክፍል ይጠብቃል። እስኪ አሜን በሉ። ይህ አይነቱ ሰላም ይብዛላችሁ። አሜን ትላላችሁ። ይህ አይነቱን ሰላም ዛሬ በጉባኤው ላይ አወጅኩት በኢየሱስ ስም፣ ለቀቅኩት በኢየሱስ ስም። ከምድር ጋር ኮኔክት ያልሆነ በምታልፉባቸው ፈተናዎች ሁሉ የሚያስጥሳችሁ ይሄንን ሰላም በኮንፊደንስ የተናገረው ለዚህ ነው። እኛ የተቀበልነውን አይነት ክቡር እምነት ለተቀበላችሁ ለእናንተ I have a message አለ። የክርስቶስ ኢየሱስ ሰላም ጸጋ የሚለውን ላሳያችሁ። ለምን የትኛውን እንደሆነ የሚያወራው ፒተር በጣም ነው የሚገርማችሁ። እሱን ደግሞ በዛኛው ትርጉም ላንብብላችሁ ምን አይነቱን ጸጋ እንደሚያወራ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 13 ላይ ሃሌሉያ። ራሱ በቅድስና ስለመኖር ይላል። መቼም ጌታ ይባርከው፣ ወደዋለሁ ጴጥሮስን። እኔ በጣም ሲሪየስ ነኝ፣ ቅድስና ላይ በጣም ሲሪየስ ነኝ፣ አልጫወትም ከሳት ጋር። እንደዚህ ይላል፣ ስለዚህ የልቦናችሁን ወገብ ታጥቃችሁ። ዓለም ሁሉ እያየ ነው የምናገረው። አም ቬሪ ሲሪየስ። የእግዚአብሔር ጸጋ መቀለጃ አይደለም። የእግዚአብሔር ጸጋ ማትረፊያ ነው። ተባባሉልኝ እስኪ። መቀለጃ አይደለም፣ ማትረፊያ ነው፣ ህይወት የምናተርፍበት። እሺ እንደዚህ ይላል ስለ ጸጋው፣ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። አያችሁ፣ ኦሬዲ የተቀበልነው ጸጋ አለ። ኢየሱስ ክርስቶስ ደግሞ በሚገለጥበት ሰዓት እስከሚገለጥበት ሰዓት ድረስ አረ አሜን የምንቀበለው ጸጋ አለ። በየቀኑ የሚለቀቅ ጸጋ። ትናንት በሴቶች አገልግሎት ላይ አሜዚንግ ጊዜ ነበረን አይደል? ይሄ ጸጋ መቼም በጣም አስደናቂ ነው። ሁሉም ነው የሚጽፉት። ለምን? አሁን እንዳለው ስለሆነ ፒተር እኛ የተቀበልነው አይነት ክቡር እምነት ለተቀበላችሁ ስለሚል ጳውሎስ ይጽፋል ስለዚህ ጸጋ በጣም በሚያስደንቅ ሁኔታ። ከዚህ ጸጋ የተነሳ የተትረፈረፈ ምስጋና እያቀረብን በእግዚአብሔር ፊት ዘመናችን እንዲያልቅ ሃሌሉያ። ጎደለብኝ እንዳንል፣ የለኝም እንዳንል መንፈሱ ሲነካን ይወጣል። ሃሌሉያ። ስለዚህ እዚህ ጋር ሲናገር ከሰላምታ ውስጥ መለሳለሁ። በሰላምታ ውስጥ የሚነግራቸው አንዱ ይሄንን ነው። ጸጋና ይሄ ጸጋ ኢየሱስ እስኪገለጥ አሁን እሱ ሊሄድ አይደል ወደ ጌታ እየነገራቸው ያለው። እንግዲህ እኔ ሊሄድ ነው። እኔ ሳልሄድ ኢየሱስ አይመጣም። መቼም ያው እኔ ደርሷል መሄጃዬ። ያው መጽሐፉ እንደተጻፈ ያውም ደግሞ ራሱ ጴጥሮስ እንደነገረን የዘገየው ብዙዎች እንዲያምኑ ነው ስላለ አይደለ? ብዙ ያላመኑ ስላሉ ኦሬዲ እሱ እርግጠኛ ነው እሱ በህይወት እያለ ኢየሱስ እንደማይመጣ። ግን ለኛ ምን ብሎ ጽፎልናል? ለኛዎቹ ምን ብሏል? ስለዚህ ተስፋችን እስኪገለጥ ድረስ ይሄ ጸጋ በጣም እንደሚያስፈልገን ለዚህ ጸጋ እውቅና እንድንሰጥ፣ እስኪ እውቅና በሉ። ያ እውቅና እንድንሰጥ ሃሌሉያ ተናገረ። ኢየሱስ ያድናል። ሃሌሉያ